እስከዚህ አብርሽ እኔ ይሄንን በደንብ ጮክ ብዬ በደንብ አስረግጬ ነው መናገር የምፈልገው። አንድ ሰው ለማግባት ከወሰነ ትዳር ውስጥ ከገባ በኋላ ኢትስ ኦቨር። ሌላ ሴት የለችም፣ በፍጹም የለችም ሌላ ሴት በፍቅር ግንኙነት። እሷም ይሄንን ሰው ለማግባት ከወሰነች በኋላ አይዱ ካለች በኋላ ኪዳን ውስጥ ገብተዋል። ኪዳን ውስጥ ከገቡ በኋላ ሌላ ወንድ በፍቅረኛነት ሊታሰብ አይችልም በፍጹም። ይሄም መሰለሽ በህግ ብቻ ሳይሆን ህግም ያስጠይቃል፣ ግን በህግ ብቻ ሳይሆን እግዚአብሔር ራሱ አይለቀውም። ምክንያቱም ኪዳን ቃል ኪዳን ገብቷል። እሷ የሱ ልትሆን እሱ የሷ ሊሆን ቃል ኪዳን ገብተዋል። በእግዚአብሔር ፊት ኪዳን ገብተዋል፣ በየትኛው ሃይማኖት ቢሆን። ስለዚህ ያንን ካደረገ በኋላ እሷን ቤት አስቀምጦ ወደ ሌላ ሴት የሚሄድና የሚቀብጥ ከሆነ በራሱ ላይ ነው የሚፈርደው። ኢትስ ኢምፖሲብል፣ በፍጹም አይፈቀድም። ማለት ኢምፖሲብል ስልሽ አያረጉትም ማለት አይደለም፣ ያረጉታል፣ ግን በፍጹም መደረግ የሌለበት ነገር ነው። ይሄን በጣም ስትረስ አድርገን መናገር አለብን። አንደርስታንድ ማድረግ አለበት ትውልዱ። ትዳር ውስጥ ገባህ አለቀ፣ ሌላ ሴት የለችም። 1 2 3 እስከዚህ አብርሽ አቤላ ምንድን ነው? ምን እያደረጋችሁ ነው? እሺ ተጠራየለው ተቀበይ እንጂ የርሚሻ ተቀበያ ሄርሚ ተንበርክኮ ያለኝ ቶሎ በይ። እኔ መሰለ አበባ አንቺ እኮ ነው አልገባችሁኝም፣ ግራ ገብቶኛል። ምንድን ነው? አበባ ምርጥ አበባ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን ምን ሄር ያማችሁ ምንም አበባ ተቀበይኝ። ህዝቡ ደግሞ ይሁንና እዚህ ላይ የምታያቸው ካሜራ ላይ የምታያቸው ህዝብ ናቸው። ዲኮሩ ባክግራውንድ ዲኮሩ ይሄ ነው። ዘመናዊ አድርገን በድንጋይ ነው ያሰራንልሽ። ይሄንን አበባ ደግሞ ተቀበይኝ። ለምን አሁን ምንድን ነው ያየሁት? አበባ ነው ያየሽው? መጀመሪያ ምን ያየሽው ነገር አለ? እቺ ልጅ የመረገን አይኗን እንትን እየሸቀለ ነው ማለት ነው። ምን ነው በልጅነት ምን እንትን ብለሽ ነው አምሮሽ ላይ ምን አቃጭሎብሽ ነው? ለምን መጀመሪያ ታያችኝ ነገሩ ምንድን ነው? ቀይ አበባ መጀመሪያ ምን ነበርኩ? እንደዚህ እየጠበቅኩሽ ነበር። ቀይ አበባው እኮ ደስ ይላል፣ ግን መጀመሪያ አይኔን ይዛችሁ የሆነ ነገር እኮ እያሳየኝ ነበር። ምን አይተሽ ነው? ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በአዲስና ባበደ ቪዲዮ ተመልሰናል። ይሄ ቻናል አዲስ ነው። ሁላችሁም ፕሊዝ ሰብስክራይብ በማድረግ 1000 ያስገቡ ማለት ነው። በተረፈ ደግሞ ሀሳብ አስተያየታችሁን እስቲ አዲስ ቻናል እንደመሆኑ መጠን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን ማለት ነው። ውድ ቻናላችን ቤተሰቦች እንግዲህ እንደምታዩት የሁለቱ ጉዳይ ተፋፍሟል። በጣም ከባድ ነው። በቀልድና በዋዛ የሚያስተላልፉት ነገር በጣም ትንሽ ሌላ ስሜት ውስጥ የሚገባ ነገር ነው። እያስመሰሉ በቀልድ እያስመሰሉ ስሜታቸውን ለመግለጽ ሲገልጹ እናያቸዋለን ማለት ነው። ውድ ቻናላችን ቤተሰቦች በቃ ይሁን እንዴት ልበላችሁ ሌላ ነገር ውስጥ እየገቡ እንደሆነ እኛም እያየን ነው። ይሄ ደግሞ ትንሽ በጣም የሚደብርና አነጋጋሪ የሆነ ቅሌት ነው ማለት ነው። በጣም ከባድ ቅሌት ወይኔ አምላኬ ቅሌት። ሰው ሚስት ትዳር እያለው ብቻ። ለማንኛውም እናንተ ላይክ አድርጉ፣ ኮመንትን ብጽፉ ፈልጋለሁ። ከስር ኮመንት ላይ አይዞን ሩታዬ በሏት። አይዞን ሩታዬ። አብርሽና ለሄርሜላ ያላችሁን ኮመንት ፈልጉዋለሁ። ለነሱ ማለት የምትፈልጉትን ኮመንት ላይ አስቀምጡልን እስቲ። ለማንኛውም ዛሬ ለቅሌት አለ፣ እስከ መጨረሻው ብቻ አዳምጡን። ወደ ቪዲዮ እንግባ። ልክ ሳይ ነው። ማነው እጅ ይዘኝ? እዚህ ጋር ሁለት ሰዎች አሉ። እሺ ወይኔ አብላኝ ጨንቆኛል። እየታየሽ አይደለም እሺ። እሺ ማነው እጅ ያዘኛው ነው? ሰው አለ ነው? ሰው አለ። ደህና ነሽ ኤርሚ? ደህና ነሽ? እኔ ያለሁልሽ አጠገብሽ። አዎ እሺ። ትልቅ ሰርፕራይዝ አለሽ። ደነገጥሽ? እኔ ምናምን ከተሽ ምናምን ነው በእግዚአብሔር አለው የሆነ ነኝ። እኔ ከጎረምሳ ጋር እዚች ጋር ውሃ ምናምን ልትነክሩኝ እንዳይሆን። ቆይ ልንገርሽ፣ ዛሬ ትልቅ ሰርፕራይዝ አለሽ። እሺ ምንድን ነው? እና እሱን ሰርፕራይዝ ከማድረጋችን በፊት ምን ይሰማል? ምን ትገምቻለሽ? አሁን ከየ አልገምትም። ውሃ ውስጥ የምትነግሩኝ እየመሰለኝ ነው። ፀጉሬ ጌታን ፓይስትራ ነው። እናንተ ውሃ እንዳታስነግሩኝ። ሰርፕራይዝ ሊሆን ይችላል። እናሰራሻለን። ደህና ነሽ? አብርሽ ወይ አለ
እንዴት ነሽ? አንተ ያለበት ምንም ይሁን በቃ አብርሽ ነኝ። እሺ እኛ ያለንበት ምንድነው እሱ? አይ እሱ ካለ ችግር የለውም። ደህና ነሽ? እንዴት ነሽ? ስንት ሺህ ሰብስክራይብ ገባው? ባዶ አይ ለሱ አይደለም ዛሬ ለየት ያለ ሰርፕራይዝ አለሽ እና በጣም ምርጥ ሰው ስለሆንሽ ስለሚገባሽ ዛሬ ላንቺ ምርጥ ሰርፕራይዝ ነው ያዘጋጀነው እና ይሄንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይሄንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለውና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይሄንን ነገር የምናደርገው ማለት ነውና ሬዲ ነሽ ለሁሉም ነገር? ንኪ ውሻ አላመነችም። ያብራም ነው ምን ያረጋችሁት ነው ልጁን? እሺ ምንም አላረጋችሁት። ደህና ነኝ። እሺ ምንድነው እሱ? ማን ነው እያየኝ ያለው? እሺ አለ እያለሽ እኮ ነው። እሺ ብዙ ህዝብ አለ ከፊት ለፊትሽ። ሰላም። እሺ ደህና ናችሁ ቢያቸው? ደህና ናችሁ? እንዴት ናችሁ? እነሱ ለምን ደማ ያወሩት? እሺ እነሱማ ምን ሰርፕራይዝ ካንቺ ጋር ናቸው፣ ታዳሚ ናቸው። ስለዚህ ሬዲ ነሽ? እያስጨነቀኝ ነው ግን አብራ ለምን ትጨነቂያለሽ? ምን ያላ እንግዲህ ሁሉ ነገር እየሆነ ያለው በሩታ ላይ ለሩታ ነበር ስጦታ የሚገባት። ለማን ነው ስጦታ የሚገባው? እስቲ ንገሩኝ እንዴ! ለልጁ ለሩታ እንክብካቤ ማድረግ ሲገባው እሱ ያለበት ሁኔታ የት ነው ያለው? ምን እያደረክ ነው ያለው? በጣም ማንጠብቀው ጉዳይ ነው ይሄ። ሰርፕራይዝ በጣም ንቀት ነው። ለሩታ እና ለቤተሰቦቿ መጽናናትን እንመኛለን። በእውነት እየተደረገባቸው ላለው ነገር ከባድ ነገር መጥፎ ነገር ነው ይሄ። በእነሱ ላይ ወንጀል በሉት በቃ ምንም አጸፋዊ ወንጀል። ምክንያቱም መደፈር ከዛ ምንም ነገር ከዛ የማይተናነስ ነገር እና መጽናናትን እመኝላችኋል። የምሬ ነው የምላችሁ። ምክንያቱም ንቀት ነው። አቁም ተብሏል። ከሄርሜላ ጋር እህቶቿ የሩታ እህቶች እናትየዋ እኛን ሩታን ንቃል በቃ እንደዚህ እንዴት ታደርጋለህ ምናምን። በእርግጠኝነት ከ3 ቀን በኋላ ሩታ ጋር ሄዱ ይቅርታ በእኛ ሌላት ነው። በትም ይቅርታ ከመጠየቅ ወደ ኋላ አይልም አብርሃም። ሶሪ ከማለት አይቆጠብም። ታዩታላችሁ። ምን አለ ዳዊት በሉኝ። መሄዱ አይቀርም ይሄዳል። እግሯ ስር ይንበረከካል። ይሄ ያለ ነው ምን ጠብቀውም ነገር ነውና ትንሽ የሚደብርና ሼም በጣም ሼም ነው። ቢግ ሼም ይሄ እኔ ብቻ እየደበረኝ ያለውና እንደዚህ አይነት ነገሮችን ቢቀንስ ባይለኝ የምሬ ነው የምላችሁና እንዲቀንስ ገምሽ። እስኪ ምን አይነት ሰርፕራይዝ ሊሆን ይችላል? ወደስ ታስቢያለሽ? 6000 ሰብስክራይብ ገባው። 53000 ሰብስክራይብ አይሆንም። ልደቴ ገና ነው። ስለምን ሰብስክራይብ ነው የምትወሪው? እሺ ምን ልታረጉኝ ነው? በይታ ምን አለ አብርሃም ለተደርሷል እንደ ለነገሩ ተለፈለፈ እንጂ ዛሬ ምን ይደረሰ ምን ማልደረሰም ሰርፕራይዝ የሚያደርግ ነገር ምንድነው? እስቲ አንድ ሁለት ቃል ንገረኛ። የሆነ እንድገምት እንድገረጥር። የፍቅረኛ ሙት ቀን ነው ቫለንታይን ነው ዛሬ። ማታ ምንድነው ገምተው? እሺ ምንድነው? ስለዚህ አይንሽን ለመክፈት ሬዲ ሁኚ። 1 2 3 አሁን እስከዚህ አብርሽ አሁን ምንድነው? ምን እያደረጋችሁ ነው? እሺ ተረየለው ተቀበይ እንጂ ይርሻ ተቀበያ ሄርሚ ተንበርክኩ ተንበርክክ ያለኝ ቶሎ በይ። እኔ መሰለ አበባ አንቺ እኮ ነው አልገባችሁኝም። ግራ ገብቶኛል። ምንድነው? አበባ ምርጥ አበባ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን ምን ነው ያማችሁ? አይ ምንም አበባ ተቀበይኝ እንጂ ህዝቡ ደግሞ ይሁን እዚህ ላይ የምታያቸው ካሜራ ላይ የምታያቸው ህዝብ ናቸው። ዲኮሩ ባክግራውንድ ዲኮሩ ይሄ ነው። ዘመናዊ አድርገን በድንጋይ ነው ያሰራንልሽ። ይሄንን አበባ ደግሞ ተቀበይኝ። ለምን አሁን ምንድን ነው ያየሁት? አበባ ነው ያየሽው? መጀመሪያ ምን ያየሽው ነገር አለ? እቺ ልጅ የመረገን አይኗ እንትን እየሸቀለ ነው ማለት ነው። ምን ነው በልጅነት ምን እንትን ብለሽ ነው አእምሮሽ ላይ ምን አቃጭሎብሽ ነው? ለምን መጀመሪያ ያሳያችሁኝ ነገር ምንድን ነው? ቀይ አበባ መጀመሪያ ምን ነበርኩ እንደዚህ እየጠበቅኩሽ ነበር።
ቀይ አበባው እኮ ደስ ይላል፣ ግን መጀመሪያ አይኔን ይዛችሁ የሆነ ነገር እኮ እያሳየኝ ነበር። ምን አይተሽ ነው? ሌላ ከዚህ ከአበባው ሌላ ኧረ በእግዚአብሔር እንዴ እርሚ አበባ ነው እንጂ ነው ወይስ አልፈለግሽም? ሌላ ቢጫ ይሁን ሌላ አይ ተመችቶኛል፣ ግን ከአበባ የተሻለ ነገር ነበር። አያስከም ኧረ ነው ያልያዝኩኝ እንዴ ነበር እንዴ? ኧረ ምንም አልያዝንም እኛ ከመጀመሪያውም ጀምረን አበባ ይዘን ነበር። መጀመሪያ እዚህ ጋር ስመጣ እንደዛ አልነበረም። የሆነ ነገር ይዘህ ነበር። ይሄ እርሚ ምን ይዘናል? እርሚ ምን ሆነሻል? አርግልኝ ሳበልተሻል ስመጪ ስመጪ እንኪ መጀመሪያ ያሰብከውን አርግልኝ። ለምንድን ነው ይሄን ሐሳብ የቀየርከው? ምን ይያለኝ መጀመሪያ አቤል አረግራ እያጋባች ነው የምርችልኝ እንዴ አይኗን እንዲያስናሃት ስትገልጣት ብዙ ነገሮች ሌላ ታያት ማለት ነው። ብዥ ብሎብሽ ወይ አቃቅብሽ ወደዚህ ዞር ብዬ ኪት ነው ያመጣው። ይሄንን መጀመሪያ እኮ አልያዝከውም ነበር እንዴ? ይሄን መጀመሪያ የሚያስኩት ይሄን ነው ያልኩት። በጌታ እሺ ምን ይስተሽ የመኪና ቁልፍ ነበር ያስከው እንዴ? መኪና ቁልፍ አይደለም። መጀመሪያ ያሰብከው ምንድን ነበረ? ምንም አላሰብኩም እኔ እንዴ ኧረ ይሄ ቢስራት ነው እንዴ? አበባውን ነቀሽ እኮ ነው በጣለው ሎሮ አይደለም። አበባ እንዲህ ዝቅ ተብሎ እንደዚህ ይያዛል እንዴ? ምን ችግር አለው? ልድገመው ደበረሽ? አይ እንደዛ አይደለም። ቆይ ተነሳ አራቤ እኔ ብቻ ነኝ ግራ ይገባኝ ነው። መጀመሪያ ይዘህ የነበረውን እስኪ ንገሪኝ፣ ምንድን ነው ያየሽው? እጁ ላይ አበባን ነበር የሚያዘው። ቀለበት ይዘህ ነበር? እኔ ቀለበት? ኧረ ቀለበት አንቺ ምን አይነት ውሸት ነው የምትዋሽው? የምን ቀለበት? ይሄንን አይተሽ ነው? የራስሽን አይተሽ ነው? እርሚ ደግሞ ምንድነው? አይ ያቃጨለብሽ ነው። ያንተ እጅ ላይ ምንድን ነበር ያስከው? ዝቅ ብለህ ምንድን ነበር ሐሳብህ? ብዙ ነገርህን እየገለጽክልኝ ነበር። አንተ ነህ የሆነ ነገር የሆንከው። ምን ሆነህ ነው? ንገረኝ። እኔ ምንም አልሆንኩም ኤርሚ። አራቢ አራት ታውቁ እንዴ አበባ ነው ያዘው ኤርሚ። መጀመሪያም አበባ ነው ያዝኩት፣ አሁንም አበባ ነው ያዝኩት። ለምን ተፋታችሁ ትነሱኛላችሁ? ምን እያደረጋችሁ ነው ያላችሁት እንዴ? አልተመቸሽም ነው አበባው? ምን በቃ ይቀር አብራም የነገር ቢጫ ይሁን ወይ ነጭ አበባ የከለር ችግር አይደለም ብሩክ። ለሰው ልጅ ተስፋ እየሰጣችሁ ልክ ነው። ግን መጀመሪያ ሳይሆን ነገር ለምን ቀላል ነገር ነው ለምን ተሰለ? አረ ነገር ያጋባችሁ ነው። ሌላ ያየችው ነገር አለ ብሩክ? የት ነው ያደረከው? በቃ አይን እንቀይረው። በቃ ሌላ አበባ። አዎ ቀዩ ደብሯት ነው መሰለኝ። አንተ ደብሮሽ ከሆነ አዎ ይሄ ነው። እንደዛ አይደለም። ይሄ ወርወር በቃ እንዳትወረውረው። እኔ እኮ አበባነቱ አይደለም። እኔ እንደዛ አይደለም ያሰብኩት። ይሄ የምትቀበይ ከሆነ ተቀበይ እንዴ አታጓጉ ነው። ቀበላለሁ። እናንተ ናችሁ እያጓጓችሁ ያላችሁ። መጀመሪያ ታየችኝ ነገር ነው። ምንም ነገርኛ አይንሽ ይሆናል። አቤል አይንሽ አንድ ያስሮሽ ስለነበረ ሲለቀሽ ብዥ ብሎብሽ ነው እንጂ እኛ ምንም ነገር አልያዝንም። እንዴ ብዥ ብሎብኝ ወርቅ ነገር አይቻለሁ እጁ ላይ። ወርቅ? አዎ ወርቅ ነገር በእጁ ላይ። እናቴ እኔ ወርቅ ከራቀኝ ቆይቷል። አንገቴ ላይ ኦኬ። ይሄን አንተ ነህ ብዙ ነገር እየዋሸኝ ያለው። ከኋላ ሰው አለ፣ ፊት ለፊት ሰው አለ፣ ዲኮር አለ አልከኝ። እሺ እቺ ልጅ ስቃዥ ነው የምታድረው። ከዚህ በኋላ ራሴን አላምነውም። ባይኔ በብረቱ ያየሁትን ነገር ልጥራሽ እየቃዠሽ ነው የሚል አይነት ስሜት እንዲሰማኝ እያደረጋችሁ ነው። አይሰማሽ ግን ለሌላ ጊዜ ነው። ለሌላ ጊዜ ምናምን እንደዚህ አይነት ህልም ስታይ ቶሎ ብለሽ አማትበሽ ባይብልሽን አንብበሽ ተኝሽ። መጥፎ እንደዚህ አይነት ጨነረም ባይብልን አላምባ እንዴ አሁን እኔ እኮ ጨነረም በለልሽ ዘጠኝ ሰዓት መጥቶ ቀለበት እያሳየ የሆነ ቦታ ላይ ትልሽ ይችላል። ስለዚህ ተጠንቀቂ። ጋር አላረሳኩም። ለማንኛውም ቤተሰቦች ዛሬው ለማንኛውም ማለት ነው እንደምታዩት ነው። ይሄን ይመስላል። ላይክ በማድረግ አበረታቱም ማለት ነው። ሌላ በአሪፍ ቪዲዮ እንመጣለን ማለት ነው። ቻው ቻው፣ ቸር ሰንብቱልን። ባይ ባይ።